ሶስት ያለ አይመስለኝም። ሳወራው እንደፈለኩ ነው ፍሪደም ይሰማኛል። አሁን 1000 ሰው እዚህ ጋር ቢደረደር አሁን እኔ እንደዚህ ላወራ ነው። ፈጣሪ ትግስት አላችሁ ግን በየቤቱ ጭራሽ 100 ሰው ጨምራችሁ 1100 ሰው እኔን እያያችሁ ነው በየቤታችሁ። አንዱ ወጥ እየቦጠቦጠ ነው፣ አንዱ እንጀራ እየጋገረ ነው፣ አንዱ ሽንት ቤት እያጠበ ነው፣ አንዱ ክላስ እያነጠፈ ነው፣ አንዱ ደግሞ ምሳ እየሰራ ነው፣ አንዱ ደግሞ እንደ የኔ ልብስ እየተኮሰ ነው፣ አንዱ ደግሞ ከመዳም ጋር የተጫጫ አንዱ መዳም የምትለውን አይሰማም፣ ጆሮው ላይ ኤርፎን ደቅኗል። خلاص እየሰማችሁ ነው። ሌሎቻችሁ ደግሞ ሳሎን እያጸዳችሁ ነው። እናንተ ቱም እነ ጄሪ ሁኝ ልቅር እንደ ፈጣሪ አዙራ አዙራ እጃቸው ላይ ተጣለኝ። እንደው ያንቺን ስም ሰምቶ በተለይ እኔን አይደፋኝም። የእሱ ልጅ እኮ ነኝ፣ ለምን ይደፋኛል? እንደ አንቺ መሰለሽ እንዴ? እንደ አንቺ እኮ አይደለም። እንደው ስታይ እንደም ለበሻ አማረብኝ። ዛሬ አምሮብኛል መሰለኝ። ይድፋሽ ብለሽኛል። አይደፋኝም። መድኃኒዓለም የረገመ የተረገመ ነው ይላል መጽሐፉ። አይ እሷን ከደፋትማ መቼ እኔ መቆሜን ኬታ ያለች መደፋትማ የለባትም እንዴ። የኔም መቆም፣ የኔም መለወጥ፣ የኔም መጓዝ፣ የኔ እርምጃ መጓዝ ኤቭሪቲንግ ማወቅ አለባት። መደፋት ጠላት ከተደፋማ ምኑን ሰራችሁ? ጠላት መደፋት የለበትም። ጠላት ነው መደፋት። ጠላት ማለት ፊት ለፊታችሁ ሆኖ እናንተ መመልከት አለበት። ጠላት ኖ ብሎክ፣ ኖ ብሎክ። ኦኬ የተሻለ ሆናችሁስ እናንተ ማየት አለበት። ለዛ ኖ ብሎክ። እንደዚህ አይነት ሰው ብሎክ መደረግ የለበትም። እኔን እያየህ እንድትቃጠል ፈልጋለሁ። አይን ኮንታክት ቬሪ ኢምፖርታንት ይላል አደል ፈረንጅ። እንደዛ ነው። ታምቼ ነው እንደውም በቤስ አይደል። እንዴት ዋልሽ? ገና ምን ሰዓትሽ ነው ማሬ? የባልሽ ድምፅ ያምራል። እንዶ ፊት ብሎ ባሌ ላይ እንዶ ግን አይከብድም። ይሄ ደግሞ ዛሬ ምን ያቅለብልበዋል? እኔ እንደዚህ አልቆልፍ ፈጣሪ ሆይ